አንቺ ሃይ ጋይስ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ጉድ ነው የምንሰራው ጉድ። እኔ አላቅም ብዙ ሰው የፍየል ስጋ አይወድም። ከዛ ውስጥ አንዱ እንግዲህ የኔ ባል ነው። ቴዲ የፍየል ስጋ አይወድም፣ በህይወቱ በልቶ ማያውቅም። ስለዚህ ዛሬ እና ማሚ ጋር ሄጄ ነበርና የፍየል ስጋ ሳይ ጊዜ ሀሳብ መጣልኝ፣ ለምን አላበላውም ብዬ። ተሰርቶ ቢቀርም ማለት ምንም አይታወቅም። የፍየል ስጋ ይሁን የበሬ ስጋ በምን ይታወቃል? እኔ አላውቀውም። ሁሉንም ዝም ብዬ ነው የምበላው። እና ደግሞ ምንም የሚያደርገው ነገር የለም። እንደውም መድኃኒት ነው ምናምን ነው የሚባለው። ስለዚህ ቢበላ ምንም አይሆንም። ዛሬ እናበላዋለን ማለት ነው። ስጋ ገዝቼ እንደመጣሁኝ ነው እሱ የሚያውቀው። ቆንጆ ጥብስ እሰራለትና በሱ ቤት ቆንጆ የበሬ ጥብስ እየበላ ነው። እኔ ግን ፍየል አበላውና በልቶ ከጨረሰ በኋላ መጨረሻ ላይ ነው የምነግረው። ድምጻችንን አጥፍተን ሲበላ እናይና ያውቀዋል አያውቀውም። እስቲ የሚያውቀው ከሆነ እየበላ ሊያውቀው ይችላል። ካልሆነ ግን ሲጨርስ እኔ ስነግረው ነው የሚያውቀው። በምንም ሊያውቅ አይችልም። እና ደግሞ በዚሁም አጋጣሚ ምንም እንደማያደርገው ቢበላ ምንም እንደማያደርገው ያያል ማለት ነው። ለሱም ትምህርት ነው። እንግዲህ ቢጮህም ቢናደድም እንዲልም አንዴ ከበላው በኋላ ምንም አያመጣም። ስለዚህ አሁን ጥብስ ይዘንለት እንሄዳለን ማለት ነው። ሳሎን ተቀምጧል። ዛሬ እንግዲህ ቅዳሜ ስለሆነ ለምን ጥብስ ምናምን ቡና አፍልተን ምናምን ለምን አናሳልፍም ብዬው ነው ገዝቼ እንደመጣሁኝ ነው ስጋውን የሚያውቀው። ስለዚህ ምንም የሚያውቀው ነገር የለም። እስኪ እንግዲህ አብረን እንሰራለን ማለት ነው። ከኔ ጋር ቆዩ። በዚህ አጋጣሚ ማለት ነው የፍየል ስጋ የማትወዱ ሰዎች አላችሁ ወይ? የማትወዱትስ ለምንድን ነው? ምክንያታችሁንም አብራችሁ አስቀምጡልኝ። ለምንድን ነው የማትወዱት? ማለት ምን ስለሆነ ነው? የማይበላበት ምክንያት አለ ወይ? ግራ ስለሚገባኝ ነው። እናንተ ምክንያታችሁን ጻፉልኝ። ማትበሉ ካላችሁ እንግዲህ ቴዲ ምክንያቱም እንደሆነ አይታወቅም። በቃ አልወድም ነው የሚለው። አልወድም እንጂ ምንም ይሄን ያህል ቆሎ የሚደፋ ምክንያት የለውም። እና እስከ መቼ ብዬ ነው እኔ ይላችሁ። ስጋው ሲታይ ምንም እንግዲህ የፍየል ይሁን የበሬ ይሁን ምንም የተጻፈበት ነገር የለም፣ አይታወቅም። እኔ አላውቀውም። እኔ እንጃ የሚያውቅ ሰው ሊኖር ይችላል ግን ብዙም ክፉ አልሆንበት። ትንሽዬ ስጋ ላድርግና ትንሽዬ ስጋ ነው ያደረኩት። ብዙም አልጨከንኩበትም። ስለዚህ አሁን ሰራ እናደርግና አቀራረቤን አሳምሬ ወስድለታለሁ። ዛሬ እንግዲህ ጉዳችን ነው የሚፈላው። በራሴ እጅ ነገር ልፈልገው ነው ማለት ነው። እኔ ግን ምንም እንደማያደርግ ስለማቅ ነው እንጂ የሚጎዳ ነገር ቢሆን አልሰራም። ግን እንደውም መድኃኒት ነው የፍየል ስጋ ብሉ ነው የሚባለው። እየደረሰች ነው ጥብሳችን። ምንም ነገር እንዳይጠረጥርና ለመብላት እንዲጓጓ አቀራረቤን ቆንጆ አድርገዋለሁ። በሸክላ አድርጌ ላቀብለት። በሳለች በጣም እኮ ግን
እኔ በጣም ነው ግራ የሚገባኝ ለምን እንደማይወዱ ሰዎች። ቆንጆ ነው ማለት ስጋው ራሱ ሶፍት ነገር ነው ከሌላው ስጋ ይመስለኛል። ብቻ አላቅም ግን አይጠረጥርም ብዬ አስባለሁ። ሽታ ምናምን የለውም ቅመም ስለሚኖረው። ከዛ ውጪ ሳያቅ ቢበላልኝና እስከመጨረሻው ባያቅ ለኔ ጥሩ ነው። ምክንያቱም በልቶ ምንም እንዳልሆነ አንደኛ ነገር ያውቃል። ዛሬ ከበላ ከዚህ በኋላ የሚበላ ይመስለኛል ምንም እንደማያደርገው ካወቀ አላቅም ብቻ። እና ብዙ ሰዎች ደግሞ ይሸወዳሉ እንደዚህ የፍየል ስጋ መሆኑን ሳላቅ በልቼ ምናምን ሲሉ ስለምሰማ አይለዩትም ማለት ነው። ለዛ ብዬ ነው ሞራል ያገኘሁት እንጂ ቀምሶ የሚተው ምናምን ቢሆን ይደብራል። እንደዛ እንዳይሆን እንግዲህ እንጸልያለን። ለፍቼ ጉድ እንዳይሰራኝ ብቻ። በቃ ላቀርብ ነው ጋይስ። ይሄንንም አይቶ አይምረውም፣ በፍጹም አይምረውም። አቀራረቤን ቆንጆ አድርጌዋለሁ እንዲያማልለው በሸክላ አድርጌ ነው የቀረቡት። ደግሞ ምንም ስላልበላም ስለሚረባ እርግጠኛ ነኝ ቀጥታ ወደ መብላት ነው የሚሄደው። እንግዲህ ተከተሉና ጉዳችንን እናያለን አብረን። እሺ ጥብስ ደርሷል። ቁርሳችን ደረሰ። ያው ታጥቧል። ቆንጆ ቁርስ እንደሰራሽ እንዴ ቆንጆ ነው ሲታይ ራሱ አስታውቅ ብላ ጀምር ተቀመሰልሽ እስኪ መረቅ ያለው ጥብስ ሞዶ ጥብስ አሁን እንደምትወደው ጭኩር ኩንጀ ያፍታል እንጂ እሺ አሪፍ እሺ ብላ ጣፍጦኛል በጣም ስለራበህ እንደ ባቡ ብቻ ሳይሆን አሪፍ ነው። ነው ያኔ አንታግልኝ እንደዚህ ይቻላል እንዴ እንደምታረግ ማሪ በቃ እንደዚህ አይ በቃ የወጥ ነገር ጋር እኮ ነው ያለው እየበላ ልበለሽ ልጋብዝሽ አንቺ በሰራሽው ልጋብዝሽ ጥብስ እንኳን በአንተ ነበር የሚያምረው ዛሬ ደስ አለሽ እንዴ ነው ራሱ ይለፈትሽ ቢያ መስራት ፈልገሽ ማንሽ እንዳይጠፋ ማን እንዳይጠፋብሽ አይመስልም ብላ
ጀመር ይጣፍጥ ነበር። አቤት ጥብስ ተበላ። ይሄ ጥብስ ተበላ። አቤት ምን ራስሽን እያወደስሽ ነው እንዴ? ጥብሱ ጥብስ አይደለም፣ ገራሚ ነው እኮ ገራሚማ ነው። የፍየል ስለሆነ ነው መሰለኝ። አንቺ የርጅን ነው አትናገሪም እንዴ? ምን አይነት ነሽ? በኢየሱስ ስም ሆዴን ሊያመኝ ነው። ምን እንደምትሆን እናያለን። ሆዴን ሊያመኝ ነው የምር። ቮሚት እንዳላረግ ይገለ እንደሆነ እናያለን። ወይኔ አትናገሪም? ምንድን ነው ምን ማበለው? ወደ ላይ እያለኝ ነው መስሎ ነው። ምንም ወደ ላይ የለም። ሆዴን ቆረጠኝ። የምር ነገር እያደረገኝ ነው። ይጣፍጥ የለ እንዴ? አንሽልኝ ወደዛ። ገራሚ ጥብስ አልነበር እንዴ? ሊያመኝ ነው። ክፉ ነሽ። እሺ ምን አደረገህ አሁን? ምንም እኮ አላደረገህም መስሎህ ነው። ኧረ ስሜት የተቀያየረ አለቀልህ በቃ መሞት ነው። የምሬን ነው። ወደ የሆነ ነገር እየሆነ ነው። ያዝናናኝ። ምን አደረገሽ? አትናገሪም እንዴ አንቺ? ደግሞ እኮ መጨረሻ ላይ እኮ እንደዚህ እያልኩ እጅ ላይ እያሸተትኩ ነበር። ስጠግብ ነው የሸተተው ማለት ነበር። ስለዚህ አይታወቅም ማለት ነው። መብለስ ሰርቶ ይመጣ እስከዛሬ ድረስ ተሸወድኩ። ሚስ ሊያደርገኝ ነው። ቀለኛ ነው በጣም። እሺ ደግሞ ለምን ነገርሽኝሽ? እንዴት ታዲያ ዝም ልበል እንዴ? ረበሽ አስችለኝማ። ረበሽኝ። ወጣጣበት ምን ማለት አሁን ምላሳም ትሆናለህ። ምንም እኮ አያረግም አባ፣ ሳይኮ ነው። ጠርጥር ያለው ደግሞ እኮ አልጠረጠርክም። ጥርግ አድርገን ይበላው እኮ ረቦኝ ስለነበር በላው በደንብ። ግን መጨረሻ ላይ የሆነ እንዲሰስን ምናምን ታወቀ። ምንም አይታወቅም እባክህ ዝም ብለን አባ ታሟል። የምር ታሟል። ሊያመኝ ነው በቃ። ወይኔ ናሽ ጋደም በል እዚህ ጋር ጋደም በል ጅልታጠብ እንጂን ታጥበህ ጋደም ትላለህ። አሁን ቡና ቀዳልታል። ተነስ አይዞህ መርዝ የበላ ነው እኮ የምትመስለው። አሁን የበላሁት ሁሉ ይወጣል በቃ። ኧረ ሰራሽልኝ። ኧረ በስመ አብ አይታችኋል። አንክት አድርጎ ጥርግ አድርጎ ከበላ በኋላ አመመኝ ወደ ላይ አለኝ።
ምንም አያረግም፣ ምንም አልሆነም። ሳይኮኑ ትንሽ ያመመው መስሎታል። ከታመመ በሌላ ቀን አሳውቃችኋለሁ። እንግዲህ ዛሬ እኔ እንዳየሁት ደህና ነው። ወጣ ያንቀጠቀጠኝ ነው ወባኑ እንዲያባ ናሽና ናረፍ በልበት በቃ ይኸው ይሄ ምንም እንደማያረግ እንድታይ ስለፈለኩኝ ነው። ሌላ ቀን ትበላ አንድ ጊዜ እኮ ይኸው በቃ ሙሹሽ አልኩ እኮ ባንዴ ፎጣሲ ኦፍ አይዞሽ ከናበን እጅልኝ በእናትሽ ታመም ያለው እያለ ነው እንግዲህ አላውቅም። የገፋ ነገር ካለ የማሳውቃችሁ ይሆናል። ግን በልቶ እስኪጨርስ ድረስ አላወቀውም ነበር እንዳያችሁት። እናንተም እንግዲህ የማይወድ ሰው ላይ መሞከር ከፈለጋችሁ መሞከር ትችላላችሁ። ምንም አይታወቅም ሲበላ። ሌላ ቀን በሌላ ቪዲዮ እንገናኛለን። እንግዲህ እሱ ድኖ የምንገናኝ ይመስለኛል። አባ ታበላቸው በእኔ ደረሰ በእናንተ አይደረስ። ሌላ ቀን እንገናኛለን ፋሚሊ ባይ